ሰላም ሰላም ውድ የዩቱብ ቤተሰቦቼ እንዴት ናችሁ? ለኔ ባላችሁ በሰላማችሁ ብዝዝት ይበልልኝ። ሰላማችሁ ተረፍረፍ በዛ ይበልልኝ ነው የምላችሁ ወዶቼ። ቪዲዮን ማየት ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሆኖ አበረታቱኝ እላለሁ። እና ወዶቼ ዛሬ የመጣሁት እንግዲህ ስለነ አብርሽ አንድ ሁለት ለማለት ነው። አብርሽና ሩታ እንግዲህ ተለያይተናል የሚል ያው አብርሽን በመስተመጨረሻ ወረቀቱ ላይ ፈርሟል እና በጣም ነው ያዘንኩት። በእርግጥ አይ ነው ጥፋተኛ አብርሽ ነው ከዚህም በፊት ለማለት ፈልጌ ነው። ምክንያቱም ማንም ባለትዳር ወንድ እና ሴት እሱ ለምሳሌ ካያችሁ ያቺን ሴት ይዞ ብዙ ነገር እንትን ያሳይ ነበር፣ ሪያክሽን ያሳይ ነበር በሷ ላይ ምናምን ብዙ ነገር። እሷ ደግሞ በዚህ ሰዓት እርጉዞና ምናምን በጣም ከባድ እንደሆነ ይገባኛል። ግን ደግሞ ያ ሆኖ ሳለ ጥፋቱንም ሁሉንም እንትን ብለው ተስማምተው ቢሆን ኖሮ ደስ ይለን ነበር። ግን በስተመጨረሻ ተለያይተዋል እና በጣም ነው የሚደብረው። እኔ ለአብርሽ የምለው ለወደፊት ህይወቱ ወይም ደግሞ አሁን ምናልባት ከተታረቁ እንኳን ትምህርት ነው ለሱ ብዬ አስባለሁ። ለመልካም ነው። የሰው ልጅ ተፋቷልና ተለያዩ ማለት አይደለም። አይታወቅም። ፍቅር እኮ ያገረሻል አይደለ? እሷም ምናልባት ስትወልድ ልቧ ሩር ይሆንና ይቅርታ ቢላት ይመለሳል ብዬ አምናለሁና ለሱ ግን ትልቅ ትምህርት ነው ለወደፊቱ ሚስት እያለው እና ለብዙ ወንዶችም ሚስት እያላቸው ወይ ደግሞ ፍቅረኛም እያላቸው ሌላ ሴት ላይ መለጣጠፍ ምናምን ጥሩ እንዳልሆነ የሚማሩበት ይመስለኛል። የእነሱ ቪዲዮን ካያችሁ ብዛት እና ሩታ ደግሞ እንግዲህ እግዚአብሔር ይርዳሽ፣ መውለጃሽም ሰዓት እየደረሰ ስለሆነ ግን ደግሞ አንቺን ብታስቢበት ልጅሽን አባቱ ጋር ሆናችሁ አንድ ላይ ሆናችሁ ብታሳድጉ አሪፍ ነው ብዬ እላለሁ። በደንብ አስቢበት። ጥፋተኛ ነው ብዙ ጊዜ። አሁን ደግሞ እሱ ጥፋተኛ ነኝ ብሎ ጥፋቱን አውቆ በጣም ይቅርታ እያለሽ ነው እና ውሳኔሽ ሆኖ ሳለ ግን ደግሞ ብታስቢበት መልካም ነው ብዬ እልሻለሁ ሩታዬ። እና በእርግጥ ተለያይታችሁም ህይወት ይቀጥላል። ግን ደግሞ መቀጠሉ እንዳለ ሆኖ በቃ አለ አይደለ አንድ ላይ ብትሆኑ ለተመልካቾቻችሁም ስትሉ ማለት ነው። ተመልካቾቹ ራሱ በቃ የእናንተን አንድ ላይ መሆንን እየጠበቁ ተለያይተናል ብላችሁ እንትን ስትሉ በጣም የሚደብረውና እኛ ስለምንወዳችሁ ነው ስለምናከብራችሁ ነው። እና ወዶቼ በመለያየታችሁ በጣም አዝኛለሁ። ግን ለመታረቅ ድጋሚ ሩታም አብርሽም ሩታ በተለይ በደንብ ብታስቢበት መልካም ነው ላለው እና የለ ማለት ነው። ይሄ ለእናንተ ያለኝ ስለማከብራችሁ ስለምወዳችሁ ነው። ለዛ ነው ወዶቼ። እና ስላዳመጣችሁኝ ወዶቼ አመሰግናለሁ። እና ወዶቼ ሰብስክራይብ እያደረጋችሁ አበረታቱኝ። እኔንም የዛሬው ቆይታ ይሄን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ። እና ላይክ እንዳይረሳ። እወዳችኋለሁ።